እሷ እንድትድን ከእሷ ጋር የፍቅርን ህይወት መቀጠል አለብኝ የሚሉ ሰዎች አጋጥሞኝ ያውቃሉ። የተለያችሁ ሁኑ ሲለን ከምንመሳሰል ጋር ያ ማለት በግ ከፍየል ጋር ቢውል ፍየል ፍየልነቱን በግ በግነቱን ይዞ ነው እንጂ የሚቀጥለው ክፉ ባልንጀርነት መልካሙን ጠባይ ያጠፋላል። ክርስቶስን የሚያስከብሩን ህይወት መኖር አለብን። ለዚህ ህይወት ትጉ። አትውረዱ፣ ወርዳችሁ አትንቀሳቀሱ። እግዚአብሔር ካስቀመጠን ከፍታ ላይ አንውረድ። እርሱን መምሰል ከክብርም ክብር ነው። ወንድሞቼና እህቶቼ እንዳትሸወዱ እላችኋለሁ። ተደብቃችሁ ዘፈን የሚዘፍኑ፣ ተደብቃችሁ የምትሰሙ፣ ተደብቃችሁ ዝሙት የምትሰሩ፣ ተደብቃችሁ የምትወድቁ፣ ተደብቃችሁ እመለሳለሁ አንድ ቀን እያላችሁ ዘመናችሁን የምትጨርሱ ምንም ጊዜ የላችሁ። ዛሬ አልቆ ነገ ሲጨመርልን ህይወታችን ላይ እግዚአብሔር ለራሱ ክብር እየጠበቃችሁ መሆናችሁን ቻንስ እየሰጣችሁ መሆናችሁን ማወቅ አለባችሁ። በጣም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በጎልደን ጆርኒ ፖድካስት ሁሌም በየሳምንቱ ወደ እናንተ የሚደርስ ልዩ የሆነ ፕሮግራም ነው። ዛሬ ስለ አንድ ምሁር ሰው ታሪክ እናያለን። አንድ ዩኒቨርሲቲ ታዋቂ መምህር ነበር። የዕለቱን ተግባር ፈጽሞ ጨርሶ ወደ ቤት ለመመለስ ከድካሙ ለማረፍ በጣም ተቻክሎ ነበር። ወደ ቤት የሚያደርሰውን ታክሲ ለመያዝ ወደ ታክሲ ተራ ይመጣል። እዛ መሃል ላይ ብዙ ግርግር ነበር። እሱም እየተጋፈ ታክሲ ውስጥ ለመግባት ይሞክራል። በዛ መሃል ላይ ከተራ አስከባሪዎች የተነሳው ግጭት ወደ እሱ ይደርስና እሱንም የግጭቱ አካል ያደርገዋል። እሱም በማያውቀው ነገር በዛው ግርግር መሃል ልግባ አትግባ ግርግር ውስጥ ከነሱ ጋር ጥል ይፈጠራል። በዛ መሃል እሱም ሊጣላቸው ይነሳል። የማይሆን ቃላቶችን እየተናገሩ እየተሳደቡ ልማቱት ይነሳሉ። እሱም ደግሞ በዛው ድካም ሊጣላ ይሞክራል። አንድ አባት ከሩቅ ቆሞ እያዩት ነበርና ምሁር መሆኑን ያውቃሉ፣ መምህር መሆኑን ያውቃሉ። ከዛ እሱን እነዚህ ተራ አስከባሪዎች እንዳይመቱትና እንዲሁም ሌላ ጉዳት እንዳደርሱበት ከሩቅ አስተውለው በነገሩ መሃል ላይ ጣልቃ በመግባት እሱን ከነሱ ይለያቸዋል። ወደ ዳር አስወጥተው መምከር ጀመሩ። አንተ ምሁር ነህ፣ በምትችልበት እና በምታውቅበት በአንተ ፕሮፌሽን ውስጥ በጣም ጀግና ነህ። ማንም የማይችል ማንም ሊደርስ የማይችል ማንም ካንተ ጋር ሊወዳደር የማይችለውን ዕውቀት ያዝክ ምሁር ነህ። እዚህ ጋር ወርዴ ደግሞ ከነሱ ጋር ስትጣላ እዚህ ጋር እነሱ ናቸው ጀግኖች፣ እነሱ ናቸው ስለዚህ ስልት የሚያውቁት። አትውረድ ብለው መከሩት። አትውረድ፣ አሁን ካለህበት ደረጃ ራስን አውርድ። በተጣለ ቁጥር አንድም ያንተ ተማሪዎች ባንተ ተምረው ዕውቀትን ቀስሞ ያለፉ ተማሪዎች ያዩሃል። አንተ የብዙዎች አባት ነህ። እንዲሁም ደግሞ በተጣለ ቁጥር ምናልባት ይሄኛውን ጥል ይሄኛውን ግርግር ላታሸንፍ ትችላለህ። በዚህ ሰልፍ ላይ ውጤታማ ላትሆን ትችላለህ። ስለዚህ አንተ ራስህን አታዋርድ፣ እንዲሁም ደግሞ ከተቀመጥክበት እንዲሁም አንተ ካለህበት አትውረድ ብለው ይመክሩታል። በሰላምም ይሸኙታል። ምሁሩም ሽማግሌው ያሉትን ነገር አስተውሎ ሰምቶ ለካ እንዲህ ነው ብሎ ወደ ራሱ ተመልሶ በሰላም እዛም ሳይጣላ ሳይወርድ እንዲሁም ሳይዋረድ በሰላም ያንን ስፍራ ለቆ ሄደ። ወዳጆቼ ከዚህ ታሪክ ላይ ምን ትማሩታላችሁ? ይህ ታሪክ ለኔም ለእናንተም ጭምር ነው፣ ለወዳጆቻችሁም ጭምር ነው። በዚህ ዘመን ላይ ብዙ ነገሮች እኛ ሳናስተውል እኛ ደግሞ ሳናቅ ሁሉንም ነገር የምንችል እየመሰለን ብዙ ጊዜ ወርድን ሊሆን ይችላል፣ ተዋርደንም ሊሆን ይችላል፣ ወድቀን ሊሆን ይችላል። እንዲሁም ደግሞ ሳይሳካልን ቀርቶን መንገዳችንን የድካም አድርጎብን ሊሆን ይችላል። ይህ ትልቅ ምክር ነው። እኛ አባት የመከሩት እኔ ከኛ አባት ምክር ያስተዋልኩት ነገር አንድና አንድ ስፍራችንን እንዳንለቅ ያለንበትን ሁኔታ እንድንረዳ እንዲሁም እኔ ምንድን ነኝ የሚለውን ነገር ማወቅንም ጭምር ነው እኔ የተረዳሁት። ይህ ምሁር እዛ ስፍራ ተጣልቶና ተደባድቦ ቢሆን ኖሮ ምናልባት ሊሸነፍ ይችላል፣ ላያሸንፍ ይችላል። እነሱን መርታት ከባድ ሊሆን ይችላል። ነገር ግን በእውቀት ደረጃ አርጊድ የሚደረግ ክርክር ቢሆን
ከራሱ እውቀት ተነስቶ የሚመልሱ መልሶች ቢሆኑ በተለያየ ወይ ሊያስተምራቸውና ሊነግራቸው፣ ሊመክራቸው፣ ሊረታቸውም እንዲሁም ደግሞ ከቁጥጥር ስር ሊያረጋቸውም ይችል ይሆናል። ነገር ግን ቦታው ስላይደለ ግን እኛ አባት አይተው መከሩት፣ እሱም በሰላም ተመለሰ። በተለይ ለክርስቲያኖች ይህ ምክር እጅግ ጠቃሚ ይመስለኛል። ምክንያቱም እኛ ወጣቶች ስለሆንን ብዙ ቦታ ልንሮጥ እንችላለን። ሁሉንም ነገር የምንችል ሊመስለን ይችላል። ሁሉንም ሰልፍ የምናሸንፍ ሊመስለን ይችላል። ወርደን ሁላ ልንሄድ እንችላለን። ከምን ወርደን አትሉንም? ከማይመጥኑ ጋር ልንውል እንችላለን። ምክንያቱም እኛ በክርስቶስ ደም የተዋጀን የክርስቶስን መምጣት የምናውጅ ክርስቶስ ይመጣል እያልን የምንጮህ የምንመሰክር ሰዎች ነን። በኑሯችን፣ በህይወታችን፣ በአገልግሎቶቻችን እንዲሁም ደግሞ በስራዎቻችን ሁሉ ክርስቶስን ማሳየት ያለብን ሰዎች ነን። ምክንያቱም ክርስቶስ በእኛ እንዲከብርብን፣ ክርስቶስ እንድታይብን ምክንያት የምንሆን ሰዎች ነን እኛ ክርስቲያኖች። ስለዚህም ምናልባት አንዳንዱን በግድየለሽነት የሄድንባቸውን መንገዶች እንዲሁም ደግሞ አንዳንዱን ደግሞ እመለሳለሁ እያልን አስጠብቀን የሄድንባቸውን መንገዶች መፈተሽ አለን። ክርስትና ዕለት ዕለት የምንጋደልበት፣ ዕለት ዕለት የምንሞትለት፣ ዕለት ዕለት ደግሞ ክርስቶስን እየመሰከርን የምንንቀሳቀስበት ጉዞ ነው። በስራዎቻችን፣ በውሏችን እንዲሁም ደግሞ በየሄድንበት ሁሉ የምናይበት የምናሳይበትም ጭምር ነው። እግዚአብሔር ልብን ያያል ይላል መጽሐፍ ቅዱስ ሲናገር፣ ሰው ግን ፊትን ያያል ይላል። ሰው ውጪውን አይቶ እኛን ምናልባት ወደ እነሱ የማይጋብዘንን ባህሪ ሊያይብን ይችላል። ይህ ደግሞ ክርስቶስን እንዳያዩት ከሚያደርጉ ባህሪያቶች አንደኛው ሊሆን ይችላል። ባህሪያችን ምን ይመስላል? ክርስቶስን የሚጋብዝ ነው? ውሏችን ምን ይመስላል? ክርስቶስን የሚጋብዝ ነው ወይም ክርስቶስን የሚፈልጉትን የሚጋብዝና የሚመጥን ህይወት ነው ወይ ብለን ራሳችንን ማየት አለብን። የተዋጀንበትን ደም የተከፈለልን ዋጋ ማሳነስ የለብንም። እኛ በግድየለሽነት የምናደርጋቸው ነገሮች በሙሉ ዋጋ የሚያስከፍሉን ሊሆኑ ይችላሉ። የምንኖረው ዛሬን ዛሬ ብቻ ነው። ነገ ሌላ ቀን ነው። ዛሬን ስንኖር እንዴት ነው የምንኖረው? በህይወታችን ክርስቶስ ይከብራል፣ በኑሯችን ክርስቶስ ይከብራል፣ በስራችን ክርስቶስ ይከብራል፣ በአገልግሎታችን ክርስቶስ ይከብራል፣ በንግግሮቻችን ክርስቶስ ይከብራል ብለን መፈተሽ አለብን። ያልተፈተሸ ህይወት ሁሌም እንከን ያለበት ነው። እንከን የሌለበት ህይወት የለም። ነገር ግን ከክርስቶስ አንጻር ስንታይ፣ ከአገልጋይነት አንጻር ስንታይ፣ ክርስቲያን ከመሆናችን ስንታይ ህይወታችን ምን መምሰል አለበት የሚለውን ዕለት ዕለት መፈተን አለብን። ዕለት ዕለት መገምገም አለብን። ውሏችንን ዛሬ በስራ ቦታ ነው የዋልነው፣ ማታ ገብተን መፈተሽ አለብን። ማንን አሳዝኜ ይሆን? ለማን ደግሞ የማይገባውን ተናግሬ ይሆን? ማን ከኔ የማይጠብቀውን ባህሪ ወስዶ ይሆን ይዞ ሄዶ ይሆን ብለን ዕለት ዕለት ራሳችንን መፈተሽ አለብን። ያ ብቻም አይደለም። ህይወት እዚህ ምድር ላይ ስንኖር ወደ ላይም ወደ ታችም ነው፣ ወደ ጎንም ነው። ወደ ታች ነው ስንል እኛ የምንቆምበት ወይም ቆመን የምንመላለስበት፣ ወደ ጎን ነው ስንል ደግሞ ለወንድሞቻችን ከወንድሞቻችን ጋር በምናሳልፋቸው በውሏችን እንዲሁም ደግሞ ከተለያዩ ሰዎች ጋር በምናደርጋቸው ግንኙነቶች ውስጥ የምናሳየው ባህሪዎችም ጭምር ነው። ወደ ላይ ነው ስንል ደግሞ እግዚአብሔርን የሚመስል ለእግዚአብሔር የሚመጥን የምንጠነቀቅበት ሁኔታ ነው። ክርስቶስ የመረጠን፣ ክርስቶስ ደግሞ እኛን የዋጀን የትም እንድንወድቅና እንድንነሳ አይደለም። ክርስቶስን የሚያከብሩን ህይወት እንድንኖርና ክርስቶስን የሚያከብሩን ኑሮ እዚህ ምድር ላይ ኑረን እንድናልፍ ነው። ኑሯችን ምን ይመስላል? ህይወታችን ምን ይመስላል? ክርስቲያናዊ ኑሮ ምን መምሰል አለበት? ቤተ ክርስቲያን ውስጥ ያሉ መሪዎቻችን ካልተቆጡን፣ ካልተናገሩን፣ ካልተናደዱብን የግድ አገልግሎት እንዲመስላቸው እኛን ዕለት ዕለት እንዲሰሩን ማድረግና የቤት ስራ ማብዛት የለብንም። እኛን ከቃሉ ከእግዚአብሔር ቃል ተነስተን ራሳችንን መፈተሽ አለብን። ምን ለማለት ፈልጌ ነው? የተቀመጥበት በሰማያዊ በላይኛው ስፍራ ነው። እኛ እዚህ በምንመላለስበት ህይወት በሙሉ በክርስቶስ እይታ ውስጥ ያለ ነው። ምናልባትም አንዴ እኛ የሰራናቸውን ስራዎች እንዲሁም ደግሞ እኛ ያለፍንባቸውን መንገዶች
ተመልሰን ብናይ ምን አይነት ስህተት ሰርተን እንደሆነ ምን አይነት አሳዝነን እንደሆነ መገመት አይከብደንም። ስለዚህ ወርደን መንቀሳቀስ የለብንም። አገልጋዮች የምናገለግለውን የእግዚአብሔርን ሕዝብ እጅጉን ማክበር አለብን። ለነሱ በሚመጥን ሕይወት በሚመጥን ኑሮ መመላለስ መንቀሳቀስ አለብን። አንዴ በተከፈለልን ሕይወት እየኖርን ለዛ ለተከፈለልን ሕይወት ለተከፈለልን ዋጋ ምላሽ መስጠት አለብን። ለዛ መፍትሄ መሆን አለብን። ኢየሱስ ክርስቶስ እዚህ ምድር ላይ ሲመላለስ የሰጣቸውን እንዲሁም ደግሞ ሲሄድ ሐዋርያቶች የሰሩትን ብዙ አባቶች የከፈሉትን ዋጋ እያስተዋልን እየተገነዘብን እኛም ቃላችንን ለተልእኮ ማዘጋጀት አለብን። ሕይወት የትግል ሜዳ ናት ይባላል። የትግል ሜዳ የምትሆነው በተለይ ደግሞ ለክርስቲያኖች የትግል ሜዳ የምትሆነው ከዓለማዊ ንክኪ ራሳችንን እየጠበቅን በልክ የተበጀውን ሕይወት በልክ የተሰራውን ሕይወት ይዘን ወደ ክርስቶስ ዕለት ዕለት የምንቀርብበት ኑሮ ነው መሆን ያለበት። ያንን ሕይወት የምናሳይበት ነው። ያ ሕይወት ደግሞ የክርስቶስ ሕይወት ነው። ክርስቶስ እዚህ ምድር ላይ ሲኖር ዕለት ዕለት ያደረጋቸው ድርጊቶች የምናደርግበት የምናሳይበት ማለት ነው። ክርስቶስ የሚፈልገውን ሕይወት የምንኖርበት ማለት ነው። ጳውሎስ ለሮሜ ሰዎች ሲናገር በሮሜ ምዕራፍ 12 ላይ ሲናገር ስጋችንን ሰውነታችንን ለእግዚአብሔር አስገዝተን እንድንኖር ለእግዚአብሔር እንድናስገዛ ተናግሯል። በሌላ ስፍራ ደግሞ ሲናገር ዕለት ዕለት እርሱን እየፈራን እንድንኖር እንድንውል አይደለም እንድንኖር ሰብኮናል። መኖር ማለት ኑሮ ማለት ነው። መዋል ማለት የአንድ ቀን ውሎ ማለት ነው። በመኖርና በመዋል መካከል ያለው ልዩነት አንድ ጊዜ የሚያልፍና በዘላቂነት የምናደርገው የምንከውነው የምንተገብረው ተግባር መሆኑ ለአንድ ቀን ለአንዳንድማ የአንድ ቀን ውሎ በቂ ነው። መኖር የሚለውን ነገር ሲያወራ ጳውሎስ ዕለት ዕለት እግዚአብሔርን እየፈራን እግዚአብሔርን እያሳየን እግዚአብሔር ካስቀመጠን ስፍራ እንዳንወርድ እያስጠነቀቀን ነው። ወዳጆቼ ሕይወታችን ምን ይመስላል? ከእግዚአብሔር አንጻር ሕይወታችን ምን ይመስላል? እግዚአብሔር የሚፈልገውን ሕይወት ለመኖር እግዚአብሔር የሚከብርበትን ሕይወት ለመኖር ምንድነው ማድረግ ያለብን ትሉ እንደሆነ የእግዚአብሔርን ቃል ዕለት ዕለት መመገብ፣ ተንኮል የሌለበትን የእግዚአብሔርን የቃሉን ወተት ተመኙ ይላል መጽሐፍ ቅዱስ ሲናገር። ተንኮል የሌለበትን የእግዚአብሔር ቃል ተንኮል የሌለበትን መመኘት አለባቸው። ዕለት ዕለት መጋት አለባቸው። ዕለት ዕለት ሕይወታችሁን በሱ ሼፕ ማድረግ ይጠበቅባቸዋል። እንደሱ ካልሆነ ዕለት ዕለት እየተረታችሁ እየተሸነፋችሁ ዕለት ዕለት እየወደቃችሁ ነው የምትሄዱት። ዕለት ዕለት ፍሬ አታፈሩም፣ ሊታፈሩ አትችሉም። ስለዚህ ዕለት ዕለት ፍሬ ለማፍራት እናንተ ደግሞ ክርስቶስን ለመምሰል መጣር አለባችሁ። ምክንያቱም ከክርስቶስ ጋር ፍጹም ሆነን ክርስቶስ ጋር እስክንደርስ ድረስ ዕለት ዕለት የጥንቃቄ ዕለት ዕለት ደግሞ ክርስቶስን የመምሰልን ሕይወት እየኖርን የምንቀጥልበት ሕይወት ነው። እዚህ ምድር ላይ ስንኖር ክርስቶስ የሚጠብቀውን ፍሬ ይጠብቅ። እሱ የከፈለው ዋጋ አለ። አዎ አለ። አዳማዊ ከአዳም የሚመነጨውን ኃጢአት አስወግዶልናል። ኦኬ። ስለዚህ እሱን በማመን ድንናል። አሁን የሚቀጥለውን ሕይወት ግን የምንኖረው እሱን በመምሰል እሱ ምንድነው የሚመስለው የሚለውን የክርስቶስን ሕይወት ማጥናት፣ የክርስቶስን ሕይወት መኖር፣ ዕለት ዕለት ከክርስቶስ ጋር ራሳችንን ሼፕ እያደረግን የምንቀጥልበት ሕይወት ነው። ስለዚህ ከዚህ ሕይወት ላይ እንዳንወርድ እኔ ክርስቶስን አምኜ ስለዳንኩ እሷ እንድትድን ከእሷ ጋር የፍቅርን ሕይወት መቀጠል አለብኝ የሚሉ ሰዎች አጋጥሞኝ ያውቃሉ። የተለያችሁ ሁኑ ሲለን ከምንመሳሰል ጋር ያ ማለት በግ ከፍየል ጋር ቢውል ፍየል ፍየልነቱን በግ በግነቱን ይዞ ነው እንጂ የሚቀጥለው በግ ፍየልን ሆኖ እኔ ፍየል ነኝ እያለ አይደለም የሚውለው። ምክንያቱም ሕይወታችን እዚህ ምድር ላይ ስንኖር እያንዳንዱ ቀን እየተመጠነ እንደሆነ እያንዳንዱ ቀን እየተለካ በ24 ሰዓታት እየተዋቀረ እንደሆነ ሁሉ ሕይወታችን በዛው መቀመም አለብን። ሮዌይ ላይ ያላችሁ ምናልባት ሊመልሳት ነው ወይም ሊመልሰው ነው እያላችሁ በተሳሳተ መንገድ ውስጥ ያላችሁ ከመጸለይ ውጪ ሌላ ግንኙነት ሌላ ሕይወት ባትቀጥሉ እጅጉን ይመረጣል። ምክንያቱም ለምን መሰላችሁ? ውሃ የሚወስደው እያሳሰቀው ነው ይባላል። ብዙ ነገሮች ቀላል ነው ዛሬ
ታይቷል ወይም ነገ የሚቀር ነገር ነው፣ እኔ ቢፈልግ አላቆምም እንዴ የሚባል ነገር የለም። ምክንያቱም ከተቀመጣችሁበት ከፍታ ላይ አትውረዱ። ክፉ ባልንጀርነት መልካሙን ጠባይ ያጠፋላል። እኔ እያልኩኝ ያለሁት ክርስቲያናዊ ግንኙነት እንዲሁም ደግሞ የዳነ ሰው ምን አይነት ግንኙነት ነው መገናኘት ያለበት፣ ምን አይነት ግንኙነቶችን ነው ማስቀጠል ያለበት የሚለውንም ጭምር ነው። ይህ ትልቅ ኢሹ ነው፣ ይገባኛል። ብዙ ፓርቶችን የሚፈልግ ነው፣ ብዙ ኢሹዎችን ብዙ ክርክሮችን የሚያስነሳ ነው። ግን አንድ ነገር ማስተዋል አለብን። እያንዳንዱን ነገር ለክርስቶስ ክብር ማድረግ ይጠበቅብናል። ክርስቶስ መክበር አለበት ብለን ካሰብን ክርስቶስን የሚያስከብረውን ህይወት መኖር አለበት። ለዚህ ህይወት ትጉ፣ አትውረዱ፣ ወርዳችሁ አትንቀሳቀሱ። እግዚአብሔር ካስቀመጠን ከፍታ ላይ አንውረድ። እርሱን መምሰል ከክብርም ክብር ነው። ወንድሞቼና እህቶቼ እንዳትሸወዱ እላችኋለሁ። ተደብቃችሁ ዘፈን የሚዘፍኑ፣ ተደብቃችሁ የምትሰሙ፣ ተደብቃችሁ ዝሙት የምትሰሩ፣ ተደብቃችሁ የምትወድቁ፣ ተደብቃችሁ እመለሳለሁ አንድ ቀን እያላችሁ ዘመናችሁን የምትጨርሱ ምንም ጊዜ የላችሁ። ዛሬ አልቆ ነገ ሲጨመርልን ህይወታችን ላይ እግዚአብሔር ለራሱ ክብር እየጠበቃችሁ መሆናችሁን፣ ቻንስ እየሰጣችሁ መሆናችሁን ማወቅ አለባችሁ። የመዳን ቀን ዛሬ ነው፣ እርሱም አሁን ነው ብሎ እንደተናገረው ራሳችሁን የምታድኑት ራሳችሁ ናችሁ። ራሳችሁን የምትመልሱት ራሳችሁ ናችሁ። የራሳችሁን ህይወት የምትወስኑት ራሳችሁ ናችሁ። ስለዚህ ራሳችሁን ወደ ክርስቶስ መጠቅለል አለባችሁ። ቀድማችሁ መጠቅለል አለባችሁ። ነገ የሚባል ቀን የለም። ነገ ብላችሁ አትቅጠሩ። የሳታችሁት ተመለሱ። ቃችሁ ሄዳችሁት ክርስቶስ ቆሞ ይጠብቃል። ዛሬ እጁን ዘርግቶ ይጠብቃል፣ ይቀበላችኋል። ስለዚህ ነው ከወረዳችሁበት ውጡ። ምክንያቱም ታች በጣም ያሻል፣ መጥፎ ነው። በክርስትና ህይወት ላይ ክርስቶስ አንዴ ዋጋ የከፈለው ለዛ ለከፈለበት ህይወት አሁንም ዋጋ የሚከፍል አምላክ ነው። አሁንም የሚጠብቅ አምላክ ነው። ደሙ ዕለት ዕለት ትኩስ ነው፣ የሚያንጽ ነው፣ እንደ አዲስ የሚያስቀጥል ነው። ስለዚህ በምንም አይነት ህይወት ውስጥ በምንም አይነት ሁኔታ ውስጥ ኑሩ። ነገር ግን ክርስቶስ ኢየሱስ ዛሬም ጠሪያችሁ ነው፣ ዛሬም አፍቃሪያችሁ ነው፣ ዛሬም ተቀባያችሁ ነው። የወረዳችሁም ኑ፣ ተመለሱ፣ ውጡ፣ ከክርስቶስ ጋር በከፍታ ሂዱ። እንዲሁም ደግሞ በከፍታ ላይ እየሄዳችሁ ያላችሁም አትውረዱ። ክርስቶስን በመምሰል ቀጥሉ። ክርስቶስ የከበረ እንቋችሁ ነው። ይህንን አስተውሉ፣ አትውረዱ። በህይወታችሁ ክርስቶስ ይክበር። ክርስቶስን የሚያስከብር ህይወት ኑሩ። እግዚአብሔር በህይወታችሁ ከብሮ በትውልዳችሁም ይክበር።